ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ዛሬ ሩዝ ቡኻሪ ልንሰራ ነው። የአረቦቹ ሩዝ ቡኻሪ ቀይ ሩዝ። እዚህ ጋር የሚያስፈልገን ታጥቦ የተዘጋጀ ዶሮ ከነቆዳዋ፣ ጀዘር፣ ቲማቲም፣ እዚህ ጋር ቀይ ሽንኩርታችንን በረጃጅሙ ከትፋችሁ እንደዚህ ትጠብሱታላችሁ። ቁሌቱ እንዳይበዛባችሁ። ቁሌቱ ሲበዛ ሩዙ ይጨማለቃል። ነጭ ሽንኩርት ጠብሰናል። አሁን ነጭ ሽንኩርትና ቀይ ሽንኩርቱ እንደዚህ አህመር ሲሆን ዶሮዋን ነው የምታረጉት። ዶሮዋን አድርጋችሁ ጥብስ አድርጉት። ለምን ማንኛውንም ሩዝ ስትሰሩ ሽንኩርቱና ነጭ ሽንኩርቱ ላይ ዶሮዋን ብታረጓት የተሻለ ነው። የምትሰሩት ሩዝ ደግሞ አቡካዝ ቢሆን አሪፍ ነው። ሩዝ አቡካዝ በስመቲ ውሃ ይዝም። በስመቲ ብዙ ጊዜ ውሃ ይዝም ታረጋላችሁ። ዶሮዋን እንደዚህ ጥብስ ስትልላችሁ ከቲማቲሙ በላይ የምትፈልጉትን አሁን ይሄ ቲማቲሙ በዚህ እስከሚበስል ድረስ የምትፈልጉት የታሰረ ቅመም ማለት እንደዚህ አይነት ነው። ካልተገኘ ኩዝባራ፣ ከሙን፣ ፍልፍል አስወጥ፣ ሄል አድርጋችሁ እናንተ ወይ በቃ ወይ በእንደዚህ አይነት ሻሻ ማሰር ነው። እዚህ ጋር የሚያስፈልጋችሁ 7 አሙድ ቡሃራት ሙሸከል፣ ኩዝባራ፣ ሄል፣ ሆሎንጃን፣ ግርፋ፣ ፍልፍል አስወጥ ያስፈልጋል። አሁን ቲማቲሙና ዶሮዋ እንደዚህ ሆነ። በኋላ ሳልሳ ጨምረን ውሃ እንከልሳለን። እዚህ በስል ስትል በኋላ እንገናኝ። አሁን ሩዙን ዶሮአችንን ካወጣን በኋላ ሩዛችንን እንደዚህ እንጨምራለን። ዶሮአችን እንደዚህ በዚህ መልኩ ወጣለች። እዚህ ጋር ደግሞ ዘበቢና ካሮት እያቁላላን ነው ከላይ እንድንነሰንሰው። ሩዙ በዚህ መልኩ እንደዚህ ሆኗል። ድንች ጨምረናል። እዚህ ጋር ትንሽ ዘይት ካላው ላይ ቀርተን ውዶችዬ ሩዛችን በዚህ መልኩ ሩዝ ቡኻሪ የተጠራቋል። እንደዚህ አድርጋችሁ ዲኮር ማድረግ ትችላላችሁ። ቅድም ያመስለው ዘቢብ